አናንያን፣ አዛርያን፣ ሚሳኤልን ሶስቱን ሕፃናት ረርቶ ከእቶነ እሳት ያወጣበት ነው። ምስጢሩ ታሪኩ እንዴት ያለ ነው ካላችሁ ታሪኩ እንዲህ ነው። ናቡከደነጾር የሚባል ገናና ንጉሥ ነበረ። ጣዖት አቁሞ በዱራ ሜዳ ላይ ነጋሪት አስጎስሞ እምቢልታ አስነፍቶ እኔ ላቆምኩት ምስል ስገዱ እያለ እሱ ላቆመው ምስል የማይሰግደውን እንደሚቀጣ አዋጅ እያስነገረ የነበረ ባቢሎን በሚባል ዓለም ውስጥ ናቡከደነጾር የሚባል ንጉሥ ነበረ። እኒህ ሦስቱ ሕፃናት በኢየሩሳሌም የሚኖሩ የጽዮን ዘማሪዎች ነበሩ። ነገር ግን በመዝሙር 136 ላይ ታሪካቸውን ስናነብ እፎነሃሊ ማሕሌተ እግዚአብሔር በምድር ነቂር፣ እግዚአብሔር በማይመሰገንበት ዓለም እግዚአብሔርን ማመስገን እንዴት ከባድ ነው እያሉ የተናገሩት አናንያ፣ አዛርያ፣ ሚሳኤል ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን ሄዱ። ወደዛ ሲሄዱ የባቢሎን ወንዝ አጠገብ የጽዮንን ዝማሬ የሚዘምሩበትን መሰንቋቸውን አስቀምጠው ጽዮንን ባሰብናት ጊዜ አለቀስን አሉ። ሶበ ተዘከርናሃ ለጽዮን፣ ጽዮንን ባሰብናት ጊዜ አለቀስን ብለው ማሲንቋቸውን ዛፍ ላይ ሰቅለው ወደ ባቢሎን የወረዱ የጽዮን ዘማሪዎች ናቸው እነዚህ። ነገር ግን እግዚአብሔር ሆይ ስንወጣ አብረኸን ውጣ ያሉ እግዚአብሔርን የሚያመልኩ የእግዚአብሔር ሰዎች ናቸው እነዚህ አናንያ፣ አዛርያ፣ ሚሳኤል። ከዕለታት አንድ ቀን ናቡከደነጾር እስኪ እኔ ላቆምኩት ለዳጎን ምስጋና ዝማሬ አቅርቧላቸው። የለም እኛ ያመሰገንነው እኛ የዘመርነው እግዚአብሔር ነው። ኢትዮጵያውያን እግዚአብሔርን ባመለክንበት ለእግዚአብሔር በሰገድንበት ጉልበታችን እግዚአብሔርን ባመሰገንበት ምላሳችን ወደ ሌላ አይከድም። ከዛ በኋላ ንጉሡ አዋጅ አሳውጆ እኔ በዱራ ሜዳ ላቆምኩት ምስል የማይሰግድ እሳት ውስጥ ይገባል፣ ይቀጣል፣ ይሞታል፣ ይቃጠላል ብሎ አዋጅ አስነገረ። ስገዱ። ናቡከደነጾር እንደዚህ አይነት አዋጅ አሳውጇል አላቸው። የለም እኛ አንሰግድም፣ እግዚአብሔር ያድነናል። ፈቃዱ ሆኖ ባያድነንም እንኳን አንተ ላቆምከው ምስል አንሰግድም ማለት ፈቃዱ ከሆነ ይሰጠኛል፣ ፈቃዱ ከሆነ ደግሞ ይቅርብኝ። የክርስቲያን ልመና ይሄ ነው። በዚህ ተፈርዶባቸው ናቡከደነጾር ጉድጓድ አስምሶ እሳት አስነድዶ ወደ እሳት ውስጥ ጨመራቸው። ንሴብሖ ለእግዚአብሔር እያሉ እየዘመሩ በደስታ በእምነት እግዚአብሔር ያድነናል፣ አንተ ላቆምከው ምስል አንሰግድም እያሉ ወደ እሳቱ ውስጥ ገቡ። ሲገቡ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ላከላቸው። ከሰማይ ወደ ምድር መጥቶ ወደዛ እቶን ቅዱስ ገብርኤል ገባ። ደስ ይበላችሁ ኢትዮጵያውያን፣ ሰማያዊው እሳት ቅዱስ ገብርኤል መጥቶ የምድሩን እሳት አጠፋላቸው። እነሱም ንሴብሖ እያሉ እግዚአብሔርን አመሰገኑ። ምስጉን ነው የተመሰገነ እኛን ባሪያዎቹን በእቶነ እሳት ያልተወ ብለው ከቅዱስ ገብርኤል ጋር በእሳት ውስጥ ማመስገን ጀመሩ። ስለዚህ ኢትዮጵያውያን ታኅሳስ 19 ቀን ዓመታዊ የቅዱስ ገብርኤልን በዓል የምናከብረው አናንያ፣ አዛርያ፣ ሚሳኤልን ከእቶነ እሳት ያዳነበት ቀን